እኔ ጠንቋይ ነኝ የሚል ሰው የለም። ጠንቋይ ቤትም የሚሄድ ሰው ደግሞ ጠንቋይ ቤት እየሄድኩ ነው ብሎ አይደለም የሚለው። ምንድነው የሚለው? ሸኽ ቤት እየሄድኩ ነው ይላል። አየሁ ማሊያውን ሲቀይር ወልይ ጋር ሄጄ ነው ይላል። ያንተ ወልይ እናትህ ናት። ምንም ወልይ ያስፈልጋል? እናትህ ካለች አባትህ ካለ አሮጊት ካለ ሽማግሌ ካለ አንተ ሌላ ረዳት ያስፈልጋል? ለዱርዬ ትሰጣለህ እንደ ብር ጋርዶ የተቀመጠ ግብር የሌለበት ባት የሌለበት ጠንቋይ ይላል። ግራ የገባው ወንድም አለ። እሱ ዱዓ ካረገለት ሙስተጃብ ነው። ግራ የገባት እናት አለች። የግንባሩ ሐሳሜን እሷ ጋር አስደስታት አላህ ፈታ ያረግላት። ወልይ ናቸው። የተጠጋቸው የለም። አንተ ወልይ ነህ። ማን የከለከለ? አንተ ወልይ ነው። እንሰግዳለን ወልይ ነው። እንጾማለን ወልይ ነው። ወልይ ነው ብለን አንፎክር። የአላህ ጠላት አይደለም። የአላህ ጠላት መጥቶ ይሻሻል። ከሱ ጠላትነት ለመውጣት አይደል እንደዚህ ቤት የተሰበሰብነው። ወልዩን የሚጠመጥምና የሆነ ነገር ይዞ የሚሄድ እንዳይመስል። አንተ ራስ ወልይ ለመሆን ማንም አይከለክልም። ሐቅ ብላ በሐቅ ኑር፣ በሐቅ ኑር። በቃ ወልይ ነህ። ወልይ ማለት ምን ማለት ነው? ድንገት የሆነ ታፔላ እንዳሰጡት ምንድነው? የአላህ ወዳጅ እኮ ማለት ነው። እና የሆኑ ሰዎች ብቻ ናቸው እንዴ የአላህ ወዳጅ? ይሄ ሁሉ ጠላት ነው? ምንም ጠላት አይደለንም። የአላህ ወዳጅ ነን ሁላችን። ስለዚህ ሳሰራ እንዳትበላ። አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል። ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ። ባልሰራ ወላ ፔሮል ላይ እንዳትፈርም። ስራህን በደንብ እንደውም ጨምረህ ነው መስራት ያለብህ። በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ። የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን፣ ሰፈሮቻችን ያሉ ወንድሞቼና እህቶቼ አንድ እናት አካባቢ ላይ ስትخدማት ጡት ባታጠባህም አንተን በአይን ግን አሳድጋለች። ልጄ ደህና ዋልክልኝ እያለች ነበር። እቺን ሰትዮ ነው እኮ የምትخدመው። ቁጭ ብለን ወንበር ላይ የምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው? ምን አይነት ማስተር ነው ያስከው? ነብዩ አለይሂ ሰላቱ ወሰለም የተኙበት እኮ ጊዜ የለም። ቁም ኢለይለ ኢላ ቀሊላን የተባሉት ሌሊቱን ቁም ትንሽ ተኛ ነው የተባሉት። እነ ዑመር ኢብኑ አብዱል አዚዝ ዳህ እስኪጠፋ ድረስ ዓለምን መርተውታል። አንበሳና በግ አብረው እስኪኗኗሩ ድረስ መርተውታል። እኛም ትንሽ ቦታ ዛሬ ትንሽ የሚባል የለም። ከቀበሌ ጀምሮ ያለ ሰው ዝም ብለህ ደሞዝ አትብላ፣ አይጣፍጥም ምግቡ። አንተ ያልጣፈጠ ድንገት ባለቤት ጋር የምትጣላው ጨው ለምን አልጨመርሽም ወጡ ላይ ትላለህ። መጀመሪያ ስራ ላይ ጨው ስለሌለው ስራ ላይ ጨው ስለሌለው ለዛ ነው ወጡ ያልጣፈጠ። የማይገባን ደሞዝ ወስደህ ነው ሰው خدመ ሸኝተ ቢሆን ደግሞ ወጡ እንዴት ይጣፍጣል መሰለ። የሐላል ብር ሁሌም ጣፋጭ ነው።